ጥያቄ ልጨምር ስለ አሁናዊ ቅጽበትና ስለ አሁን ትንሽ ነገር እስኪ በል። እና አሁን እንግዲህ መሀል ያለ ነገር ነው እንላለን፣ ግን መሀል አይደለም፣ ዳር ነው። የትላንትና እና የነገ አይደል? ቅጽበታዊነትም ጊዜን በስስት ካላየው በስተቀር አሁን ያለው ዘላለማዊነት ነው። ነገም የለም ትላንትማ እንደሱ ብለው የሚናገሩ እውነት ነው። ደግሞ አንዳንድ ዘላለማዊ ታደርገዋል። በይበልጥ ከንጽህና ከተነሳ አሁንነት ዘላለማዊነት ነው። ነገም አያሳስብም። ኢየሱስ ሩቅ ምስራቆች ጋር ሄዶ ተምሮ ስለመጣ ነው የሚሉት አይደል? የሰማይ ወፎችን ተመልከቱ ምናምን እያለ እና ስለ ነገ አታስቡ ምናምን የሚለው እሱን ነው። አሁንን እንድትኖር ግፊት ሲያደርግ ነው። በክርስቲያኒቲም በሙስሊምም በምንም አሁንን መኖር የሚያክል ጸጋ፣ አሁንን መኖርን የሚያክል ዘላለማዊነት የለም የትም። ቅጽበቷ ራሷ አታልቅም እና እሷን ለመሞከር ጥረት አድርጌ ነበር። አንድ ሰሞን አልባዘት እያለች አስቸገረችኝ። ቤቴ ብቻዬ ቁጭ ብዬ ላብድ ሲሆን ይቅርብኝ አልኩ። አሁንነት ብዙዎቹ ግን ፈላስፎችን የእምነት አስተምህሮ ያለባቸው ደራሲዎችም ምኖችም ይችን ቅጽበታዊነት አሁን ስትረዝም ሁሉ ይታየኛል። በራስ እንደዚህ ይይዛታል እየተባዘተች አሁን ያለችውን እየፈራሁ አቆምኩ እንጂ አሁንነት ወደ ዘላለማዊነት ስትቀየር ስሜቱ እየተሰማኝ መሄድ ጀምሮ ነበር አንድ ሰሞን። እና እውነታቸውን ነው። እነዛ ከቡድሂዝም ጋር እምነት ያላቸው ከሂንዱይዝም ጋር እምነት ያላቸው ሰዎች አሁንን ወደ ዘላለማዊነት አሸጋግረናል ብሎ የሚያስቡት ኮር መሆን ማለት የዓለም ግድ ሁሉ በዙሪያ ይሽከረከራል። ኮሯ ላይ ከተቀመጥክ የትኛውም ግድ ጋር አብራት ትሽከረከርም የሆነ መስመር ካልያዝክ በስተቀር ልክ እንደ ፕላኔቶቹ ወይ እርዝ ያለችበት ቦታ ላይ ወይ ምናምን ወይ ፕላቱ ወይ ምናምን ቢሆን ብቻ ያለበት ቦታ ላይ መስመር ካልያዝክ በስተቀር ፀሐይ ጋር ከተቀመጥክ እኮ መሽከርከር የለም። የቀኑን መሽከርከር አይመለከትም፣ የአመቱም የወቅት መሽከርከርም አይመለከትም። እሱ እውነት ነው። እንደ ትልቅ ምሳሌ ሆነው ፍርሃት ነው እንዳፈገፍግ ያደረገኝ እንጂ እሷን በሙከራ ለማምጣት ብዙ ሞክሬያለሁ። ዶክተር ማን ነው የሚባል የህንድ አለ። እሱ የሚጽፋቸውን አንዳንድ መጽሐፎች በመመልከት ሻማ ላይ ትኩረት በማድረግ ወደ አሁንነት ለመመለስ የሚሞከሩበትን መንገድ ለመሞከር ሞክሬያለሁ። ግን ጥሩ አይደለም ብዬ አሰብኩ። ከዚህኛው ዓለም ጋር ነጥሎ ማኔጅ የማታደርገው ኬዎስ ውስጥ ይገታል ብዬ ስለፈራው ባይሆን ጥሩ ነበር። እነዚህን ሁሉ ነገሮች ትተን እንኖር ነበር። አሁን ይኸው ጣጣ